ጋይስ ዛሬ ማለት ነው ዝም ብዬ ቁጭ አልኩና በጣም ደብሮኛል። ለዛ ሲስተርን ፕራንክ ላደርጋት አሰብኩ። ምን ብዬ መሰላችሁ? ስልኬ ተሰብሯል ብዬ አስደነግጣታለሁ። ቅርብ ጊዜ የተገዛ ስልክ ስለሆነ ስልኬ ተሰብሯል ብዬ አስደነግጣታለሁና እስኪ እንስማት። ተውን አቤት። አንቺ እባክሽ ጨንቆኛል። ወይኔ ጌታ መሞቴ ነው ለኛላል። ስልኬ እንትን ብሎ ወይኔ ጌታው ምንድን ማድረግ ነው? ጌታን ቀልዴን አይደለም። አሁን ቲክቶክ ወይኔ ጌታው ምን ቀልድ መስሎሽ ነው? አይደለም የቀልዴን አይደለም። አንቺ ደግሞ ምን ነሽ ነው? እኔ እኮ ጨንቆኝ ለአንቺ ልናገር ብዬ ነው። ምን ለማን እናገራለሁ? እውነት ብዬ ነው ዋሻለሁ። ስልኬ ሳላቅ ቲክቶክ ሰራው ብዬ የሆነ ቦታ አስቀምጬ ወደቀና በቃ ሊከፍት አልቻለም። ስልኬ ቱን ጌታ ይቀልኛል። አሁን እየሄድን ነው ከዛ ለማሰራት ጌታ ነው። ዝም ብሎ ነው የዘጋው ምናምን ትንሽን ተሰበረው ግን ጸጥ አለ በቃ። እግዚአብሔርን በል እውነት ለምንድን ነው? ቆይ እኔ አንቺ ካልነገርኩት አውቄለ ያው ምን ጌታ ነው ነገር ቀጥ ነው በል ማለት እኔ የሆነ ግድግዳ ነገር ላይ አስቀምጬ ከዛ ቲክቶክ ጠጋ ብዬ ልሰራ ስል ወደቀ። ወይኔ ጌታው ቱን አሁን በቃ እሺ እስኪ ቆይ ላሰራና የለ ነግርሻለሁ ምን እንደማደርግ ነኝ። ያው ማለት እግዚአብሔር ነው ተከታተለኛ አይደለም እኮ ጌታ አውቃለሁ። ግን ይሄ ስልክ ማለት የመጨረሻ ተብሏል ታውቂያለ። ወይኔ ጌታ ስልክ ማለት የሆነ ነገር ከሆነ እኔ በቃ መሞቴ ነው። እኔ ጌታ እሺ ምንድን ነው የማደርገው? አይደለም አሁን ሽምብሬ ሄደው ወደ ሌላ ነገር እኮ ነው የሚባለው። አይ ገና እየሄድን ነው። ከሆነ የሚያውቅ ልጅ አለ እዚህ ሀገር ልጅና ፕራንክ ተደርገሻል። ምንድን ነው ፕራንክ ነው።